ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ስላላችሁ ማለት ነው። በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይህንንም አንድ ወንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እስከ መጨረሻው ድረስ አንድ ባንድ በደንብ አሳያችኋለሁ። ተከታተሉኝ፣ በደንብ ይገባችኋል ማለት ነው። ስለዚህ ቀጥታውን ወደ ቪዲዮአችን ተከታተሉኝ። ወደ ቪዲዮአችን ስንሄድ ሰላም ይላል። እዚህ ጋር እንግዲህ ይቺ ሰ የሰ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ድምፅ ናት። ም የመ ቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ ምን ይላል በአንድ ላይ ሰላም ሰላም። እንግዲህ እዚህ ጋር የሰን ቤተሰብ የለም ቤተሰብ እና የመን ቤተሰብ አንድ ላይ በማጣመር ምን የሚል መስርተናል? ሰላም የሚል ቃል መስርተናል ማለት ነው። ስለዚህ እነዚህን ካየነው ወደ ቀጣዩ እንሄዳለን ማለት ነው። ቀጣይ ደግሞ ነገረኛ ነገረኛ። እንግዲህ እዚህ ጋር ደግሞ ይችነ ማለት የነ ቤተሰብ የመጀመሪያዋ ናት። ገ ደግሞ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ድምፅ ናት። ስለዚህ እዚህ ጋር እንታያቸው እነዚህ ሶስቱ ፊደሎች የመጀመሪያ ድምጾች ናቸው ማለት ነው። ይቺ ደግሞ የአራተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ነገረኛ ነገረኛ የሚል ቃል መስርተናል ማለት ነው። ቀጣይ ደግሞ ምግብ ምግብ ይላል። እንግዲህ እዚህ ጋር ም ማለት የመቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ግ ደግሞ የገ ቤተሰብ የስድስተኛዋ ድምፅ ናት። ብ የበቤተሰብ የስድስተኛዋ ድምፅ ናት ማለት ነው። እነዚህ እንግዲህ እዚህ ጋር የምታያቸው ሁሎችም የስድስተኛ ድምፅ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ እነዚህን አንድ ላይ በማጣመር ምግብ ምግብ የሚል ቃል መሰርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሰራተኛ። እንግዲህ እዚህ ጋር ይቺ ሰ የሰ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ድምፅ ናት። ተ የተ ቤተሰብ የመጀመሪያዋ ድምፅ ናት። ኛ የኘ ቤተሰብ የአራተኛዋ ድምፅ ናት ማለት ነው። ስለዚህ እነዚህን ፊደላቶች አንድ ላይ በማጣመር ምን የሚል መስርተናል? ሰራተኛ ሰራተኛ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መብት መብት ይላል። እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያዋ ድምፅ ናት ማለት ነው። ብ የበቤተሰብ የስድስተኛዋ ድምፅ ናት። ት የተቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ መብት መብት ይላል ማለት ነው። ቀጣይ አካባቢ አካባቢ። እንግዲህ እዚህ ጋር አይ አቤተሰብ የመጀመሪያ ድምፅ ናት። ካ የከቤተሰብ የአራተኛዋ ናት። ባ የበቤተሰብ የአራተኛዋ ድምፅ ናት። ቢ የበቤተሰብ የሶስተኛዋ ድምፅ ናት። ስለዚህ በአንድ ላይ አካባቢ አካባቢ የሚል ቃል መስርተናል ማለት ነው። እንግዲህ እነዚህን ካየነው ወደ ቀጣይ ደግሞ መስመር መስመር። እንግዲህ እዚህ ጋር ይች መ የመቤተሰብ የመጀመሪያዋ ናት። ስ የሰ ቤተሰብ የስድስተኛዋ ድምፅ ናት። መ የመቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ መስመር መስመር የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተግባር ተግባር። እንግዲህ እዚህ ጋር ተ የተ ቤተሰብ የመጀመሪያዋ ድምፅ ናት ማለት ነው። ግ የገ ቤተሰብ የስድስተኛዋ ድምፅ ናት። ባ የበቤተሰብ የአራተኛዋ ድምፅ ናት። ር የረ ቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ እነዚህ በማጣመር ምን የሚል መስርተናል? ተግባር የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተማረ ተማረ። እንግዲህ እዚህ ጋር ተ የተቤተሰብ የመጀመሪያ ድምፅ ናት። ማ የመቤተሰብ የአራተኛዋ ናት። ረ የረ ቤተሰብ የመጀመሪያ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ተማረ ተማረ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ስርዓት ስርዓት። እንግዲህ እዚህ ጋር ስ የሰ ቤተሰብ የስድስተኛዋ ድምፅ ናት። ረ የረ ቤተሰብ የራ መጀመሪያ ድምፅ ናት። አይ አ ቤተሰብ የአራተኛዋ ድምፅ ናት። ት የተ ቤተሰብ የስድስተኛዋ ድምፅ ናት። ስለዚህ በአንድ ላይ ስርዓት ስርዓት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዓለም ዓለም። እንግዲህ እዚህ ጋር አይ አ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ም የመቤተሰብ የስድስተኛዋ ድምፅ ናት ማለት ነው። እንግዲህ እነዚህ ላይ በማጣመር ዓለም የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ውበት ውበት። እንግዲህ እዚህ ጋር ይቺው የወቤተሰብ የሁለተኛዋ ናት። በ የበቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ውበት ውበት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከባድ
ከባድ። እንግዲህ ከቤተሰብ የመጀመሪያዋ ናት። ባ የበቤተሰብ የአራተኛዋ ናት። ድ የደቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ እነዚህን አንድ ላይ በማጣመር ከባድ ከባድ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ትዕዛዝ ትዕዛዝ ይላል። እንግዲህ እዚህ ጋር ት የተቤተሰብ የስድስተኛዋ ናት። አቤተሰብ የስድስተኛዋ ናት። ዛ የዘቤተሰብ የአራተኛዋ ናት። እዚህ የዘቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ እነዚህን አንድ ላይ በማጣመር ትዕዛዝ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ቀላል ቀላል ይላል። እንግዲህ እዚህ ጋር ይቺ ቀ የቀ ቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ል የለቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ቀላል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ብልጠት ብልጠት። እንግዲህ እዚህ ጋር ደግሞ ይቺ ብ የበቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ጠ የተቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ብልጠት ብልጠት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዘላለም ዘላለም። እንግዲህ እዚህ ጋር ዘ የዘቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ም የመቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ዘላለም የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በረከት በረከት። እንግዲህ እዚህ ጋር በ የበቤተሰብ የመጀመሪያዋ ድምፅ ናት። ረ የለቤተሰብ የመጀመሪያዋ ድምፅ ናት። ከ ከቤተሰብ የመጀመሪያዋ ድምፅ ናት። ት የቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ በረከት በረከት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ የምታያቸው እንዳጠቃላይ የአማርኛ ቃላቶች ናቸው ማለት ነው። እንግዲህ እዚህ ጋር እንደያቸዋቸው ባለ አራት ሆሄ እና ባለ ሶስት ሆሄ ቃላቶች ናቸው ማለት ነው። ስለዚህ በዚህ መሰረት ሌሎቹንም የአማርኛ ፊደላቶች በማጥናት ሌሎችንም የአማርኛ ቃላቶች መመስረት እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።